ክፍሉን ንጹህ ማድረግ አንድ ጊዜ ብቻ የሚደረግ ሥራ አይደለም፣ ቀጣይነት ያለው ልማድ ነው። ነገር ግን በየቀኑ ማጽዳትና በየሳምንቱ ማጽዳት መካከል አስፈላጊ ልዩነት እንዳለ ታውቂያለሽ? የዕለት ተዕለት ጽዳት ክፍሉን ንጹህ ለማድረግ መሠረታዊ ነው። ክፍሉን የተስተካከለ፣ ንጹህ፣ አዲስ መልክ ያለውና ለአገልግሎት ዝግጁ አድርጎ ይጠብቃል። ይህም አልጋውን ማስተካከል፣ የተዝረከረኩ ነገሮችን ማደራጀት፣ የቤት ዕቃዎችን ገጽታ ማጽዳት እና ክፍሉ በየቀኑ የሚፈልጋቸውን ቀላል ሥራዎችን ማከናወንን ያካትታል። የሳምንታዊ ጽዳት ግን የበለጠ ጥልቅ ጽዳት ነው። በየቀኑ ማጽዳት የማያስፈልጋቸውን ነገር ግን ክፍሉን ሙሉ በሙሉ ንጹህ ለማድረግ አስፈላጊ የሆኑ ቦታዎችን ያካትታል። ለምሳሌ የተደበቁ ቦታዎችንና ማዕዘኖችን፣ ከአልጋው ስር፣ ከምንጣፉ ስር እና በዕለታዊ ጽዳት ጊዜ የማንደርስባቸውን ሌሎች ቦታዎች ማጽዳት። የዕለት ተዕለት ጽዳትና የሳምንታዊ ጽዳት አንድ ላይ ሲሆኑ እርስ በርሳቸውን ይሟላሉ። አቧራና የተዝረከረኩ ነገሮች እንዳይከማቹ ይከላከላሉ። ክፍሉም ሁል ጊዜ ንጹህና የተስተካከለ ሆኖ እንዲቆይ ይረዳሉ። አስታውሺ፣ ንጹህ ክፍል ማለት በአይን የምታያቸውን ነገሮች ብቻ ንጹህ መስለው መታየታቸው አይደለም። በየቀኑ የማናያቸውንም የተደበቁ ቦታዎችንም መንከባከብ ማለት ነው። ይህንን የጽዳት ልማድ በቀጣይነት ተከታይ፣ ክፍሉም ሁል ጊዜ ንጹህና የተስተካከለ ይሆናል።